ይሄ ኔቸር ሰው ውስጥ አለ። ይሄንን ነው አውሬነት ያልኩት። ይሄንን አውሬነት ነፍሩድ ሪሊዝ ምናምን ብለው እንትን ያሉትን ትተነው በእኛ እዚህ አሁን ዲስከስ በምናደርገው ፖይንት ግን ይሄንን አውሬነት ክሪቲካል ቲንኪንግ ይሲ መምራት ይችላል፣ ይገራዋል። ምንም ጥያቄ የለው። ክሪቲካል ቲንኪንግ ለምን ጠሊቅ አሳቢነት አንደኛ ከደመነብስ ያወጣሻል። አሁን ሰው ወይ በኮንሽስነሱ ይኖራል ወይ በዚህ በሰብ ኮንሽሱ ይኖራል ነው ኔቸሩ። ደመነብሱ ያኖረዋል ወይንም አእምሮ ይሄ አሳቢ ክፍሉ ያኖረዋል በኔቸሩ። ስለዚህ አሳቢ ክፍሉ እንዲያኖረው መቀመጥ አለበት፣ ስሜቱን መግራት አለበት። አሳቢ ክፍሉ ግን እንዳያኖረው ከፈለገ እንደ ማንኛውም ውሎው ይመረዋል። በውሎው ውስጥ የሚያያቸው የስሜት ሕዋሳት ይገዙታል። ቆንጆ ሴት ሲያይ እንዲህ ብሎ ይውላል። የሆነ የሚያምር ምግብ ሲያይ ወደዛ ያህል የሆነ ምናምን አዲስ ሞል ሲያይ እንደው በገባው አሁን የተረጋጋም አይደለም። ከዛ ክሪቲካሊ ስለማያስብ ምን ያጣል? ኢማጂኔሽን ያጣል። ኢማጂኔሽን ከሌለው ደግሞ የቅጽበት ነዋሪ ነው። ደመነፍስ የቅጽበት ግልባጭ ነው። ቅጽበትን ነው የሚሰጠነው ደመነፍስ እዚህ ጋር የምናየውን ነገር። ከዛ እሱም እየተከማቸ ሄዶ ደግሞ ባህሪን ስለሚቀርጽ ካራክተር ስለሚሆን የደመነፍስ ማሰብስን አሁን ይህን ዝም ብለሽ እስኪ አሁን ሌት ሰው ዘርቨር አሁን ባህሪም ጭምር ዝም ብለሽ እያንዳንዱ ሰው ስታዩ ይህን ስንል አረ ወዳጅ እኛ ስንት ነው ምን የጨነቀው እየቀኑ እንዴት ስንት አለብን ቤት ኪራይ ያለ የዕለት ጉርስ ምናምን ብሎ የሆነ ኮሜንት ልናስብ እንችላለን። እሱ አይደለም ማሰብ እሱ አይደለም። ይሄ እኮ መጨነቅ ነው ማለት መወጣጠር መትከንከን ነው። የሆነ ነገር እንትን ይሄ የሆነ ታዚያ ላይ ቁጭ ብለን አሁን ትኩስ የሞተብን ሰው ሲኖር እኮ ሀዘናችን ብዙ ነው። እንደዛ አይነት ነገር ነው ማሰብ ማለት። ለምሳሌ የቤት ኪራይ የደረሰብኝ ከሆነ ወይ ደግሞ የዕለት እንትን ታክሲ ያጣው ከሆነ ወይ ደግሞ ቤት መግዛት ፈለግኩኝ ከሆነ መፍትሄውን ማበጀት ነው። አሁን ለምሳሌ የሆነ ጉዳይ ያስፈልጎት አንድ ሰው መፍትሄውን አብጅቶ የሚከፍልበትን መንገድ ካበጀ ማሰብ ነው። እሺ ግን በቃ ደረሰብኝ እኮ ምን ይሻለኛል ኧረ ወይኔ ምናምን እያለ በዚህ ሂዶ ውሃ ይጠጣል፣ እዛ ጋር ሂዶ ቁጭ ይቀመጣል ከሆነ አሁን ማሰብ ፕሮሰስ አለው አለብኝ ይሄ ጉዳይ ኦኬ ምን ማድረግ እችላለሁ? እሺ መበደር ነው የምችለው? መስራት የምችለው ነገር አለ? መለመን ነው የምችለው? መጥፋት ነው የምችለው? ዋት ሶሉሽን ቤዝድ ይሆናል። የሆነ ቀጣይ ኮዝ ኤንድ ኢፌክት የሆነ ኮዝ አለ፣ የሆነ ፕሮሰስ የምታረጊው ነገር አለ። ይችን ክሊርሊ ከለየን ማሰብ ነው። ማሰብ ይሆናል። ማሰብ ፕሮሰስ አረጋ አንጎላችን የሆነ ነገር ካልሆነስ ሲጨነቅ ነው ሲደው አረቆይም ማን ትንሽ ኦቨር አሁን አለማሰብ ይሄ ደመነፍሳችን ይመራናል። ልክ ነው። አሁን ለምሳሌ የኑሮ ውጥረት አለ፣ ፐርሰናሊ አለመደሰት አለ። የዓለም አሁን ያለው ወርልድ ሲስተም ብዙ ላያስደስቱ የሚችሉ ነገሮችን ያደርጋል። በፐርሰናል ግንኙነታችን፣ በሪሌሽንሽፓችን፣ በአጠቃላይ በብዙ ነገር በጣም ብዙ ማሰብን ራሱ እንዳናውቀው የሚያደርግ ወደ ደመነፍስ የሚወስድ ብዙ ፋክት አለ። ይሄ ግልጽ ነው። ግን እንድንፈታ ወይም ደግሞ ይሄ የለም እንድንረግብ አሁን ደመነፍስ ስቱፒዲቲው ምንድን ነው? ባህሪንም ጭምር አብሮ አሁን ይሄ ወዲያው ቅጽበት የተለወጠ ሄዶ ግን የሆነ ሰዓት ላይ ስለተለያዩ ነገሮች ያለን አመለካከት ይሆናል። ለምን ሳናቀው ልክ አሁን ይሄ በ70s እና 80s ላይ የሙዚቃ ክሊፖች ሲመጡ የለም ሴክሹዋል ሆኖ በመምጣታቸው ምክንያት የ90s ጀምሮ ያለ ወጣት ስለ ሴክስ ያለው አመለካከት ተቀይሯል። ግን እነዛ ሙዚቃዎች ግን ሰብኮንሽስሊ እንዴት ሰውን ሼፕ ማድረግ ይቻላል የሚለውን ግን በደንብ አማክረው ተማክረው ነው የሰሩት። ለምን ይሄ ክሊፕ የሚባለው መጥቶ በላይቲንግ እና በምን ምናምን ዳንስ ሲመጡ
ላይት አብሮ ይገባል። አይሽ ስለዚህ የሚያዩ አይመስለውም፣ ግን ገብቷል። ለምን ኮንሽስሊ ለማየት በደንብ ማየት አለበት። እኛው ሰው በብርሃን ፍጥነት ገብቶ እዚህ ጋር ብለርድ ኢሜጅ ታትሞ አደገ። ካደገ በኋላ ወጣትነቱ ላይ ባህሪ ሆነ ማለት ነው። ከዚያ ያው አሁን እንደዚህ እና ይሄም ስለሚሆን አሳ ነስቶሚ ኢሌቪላ ታደረመላሽ ዲመንረሳሳም ዲነ ወማልሽ ዶት ነው ነው ብል ገና በልናት ንሽ ዶሮ ገባ የምንወጣበት ነው የሚያሳ